ወንድሜ ኪችን ውስጥ የምግብ ዘር የሚባል ነገር የለም እና ለቆላልፋበታለች እንደኛ ጥፋትማ አይደለም ኪችኑን አንደበታችንን በቆልፎም ልክ ነኝ በራብ ልገለ ነው እንዲያሰበው እንዴት አሜን የምግብ ካልበላው ጭንቅላቴ ማሰብ ይችላል አሁን አስባለሁ እያልሽ እንዲያውም ብቻ ድብና አድርጌ ነው ማስበው ይኸውልሽ አንቺ አታስቢም ሶስት ነገር ብቻ ነው በነገራችን ላይ የምታውቂው መብላት ማውራት አለማሰብ አለቀ እዚህ ከመምጣቴ በፊት እናቴ ብዙ አታስቢ ብዙ ካሰብሽ ጭንቅላትሽ ይስታል ትለኝ ነበር እኮ ስተሽ ነው አሁን ፉዬ ያንቺ እኮ ይኸውልሽ ከመሳትም አልፎ ጨልለሻል እኮ በቃ በጣም ሄዷል በፍጹም ማሰብ መጨነቅ አትፈልጊም በፍጹም ይሄ እርግጠኛ ነኝ ጭንቅላትሽን አሲዘሽ ቀይወጥ በልተሽበታል ለዛ ነው ማሰብ የተሳነሽ እኔ ማሰብ አልተሳነኝ አስባለሁ የምትይ ከሆነ እስኪ አሁን ከገባንበት ማጥ የሚያወጣን ቆንጆ መፍትሄ አምጪ መፍትሄውማ ቀላለሁ ቅባቱ ጋር ሄደን ጋባዥ መፈለግ ስለምን መጋበዝ ነው የምታወሪው ዴታም ምንድነው ተቀጃብረም ታቀጃብረኝ ምግብ ምን በላበት መፍትሄ አምጪ አልከኝ ያው መፍትሄ አጣው ይሄ ቆንጆ ቡና ነው ቆንጆ ነው አዎ ቆንጆ ሃሎ እማዬ እንዴት አደርሽ ይኸውልሽ እማዬ ሰሞኑን ታምራት እናስተካክለው ነገር አለ እፉዬ ላልተወሰነ ጊዜ ወደ እናንተ ትመጣለች ሄሎ የታባሽ ምንድነው ጉድ ሆነናል 9 ሞት መጣ ቢሉት አንዱን ግባ በለዋል እኔ ባልሽ ያለው የምን ጉድ ነው ደሞ አረ ዱብዳ ነው ቆየ ምን ዱብዳ ነው እፉዬ እፉዬ ምን ሆነች ተመልሳ ልትመጣ ነው ወይኔ ጉዴ ሰውዬው አመለጠ አረ ጆሮዬን ይቅርታ ነው እኔ ጸጉሬን ቁረጠኛ አልኩ እንጂ ጆሮዬን ቁረጠኛ አልኩ እንዴ አይ በቃ ይቅርታ ተባልክ አይደል እንዴ እኔ ለራሴ ተበሳጭቻለሁ ይኸውልህ ትሰማኛለህ የጆሮ ሲገርም አንገትን ቆርጬ በእግር እንድታስብ እንዳላደርግ አንገትን አንተ ያሟል ደንበኛ ንጉስ ነው የሚለውን በተግባር ተግብሩት እሺ እናውለዋለን ግን ምን ችግር አለ መሰለህ ንጉሳዊ አገዛዝ አልፎ ዲሞክራሲያዊ ዘመን መጥቷል በዲሞክራሲ አሰራር ደግሞ ማንንም ሰው አይበልጥም አንስ ደግሞ ታው እንዳታረገው ይኸውልህ ደግሞ እንትኑ ቅጣቱ ከፍ እንዲል በመግደል ሙከራ አድርገው እሺ አንተ ምን አለብህ አባቴ እሷ እዚህ ካለች እኔ ብሞትስ እንደዚህ ራሴን ቁርጭ ብሞትስ ምን ሆኖ ነው እንትን ጆሮን ማለት ጸጉሩን ቅርጽ ላውጣልህ ስለው አይ የሰውነቴ ቅርጽ ይበቃኛል ብሎ ተበሳሽቶ ልጅ ግን ደግሞ የጮኸ ሲወጣ የሆነ ነገር የተፈጠረ መስሎኝ ነበር ከዚህ በላይ ምን ይፈጠራል ሊያውም ከባድ ችግር ነው የተፈጠረው ምንድነው ተሰበር የኔ ቅስም ነው የተሰበረው ወይ እነታሜ ከባድ ጥፋት ሰሩ አይደል በዛ ላይ እፉዬ ከዚህ ቤት ልትሄድ ነው አይደል ከዚህ በላይ ከባድ ችግር ከየት ይመጣል ከየት አልገባኝም የፉዬ ሜድ ላንተ ምንድነው ችግር የሚሆነብህ ምን ሆነሻል ስምሪ ያንቺ ችግር የኔ ችግር አይደል እኔ ወንድምሽ አይደል ገዛኸኝ አረ ተረጋጋ እንዴት ተረጋጋት በይ ቆይ ሌላ የተፈጠረ ችግር አለ ከዚህ የበለጠ ምንም ችግር የለም የዚህን ያህል የፉዬ ሜድ ለምን እንዳሳሰበው አይገባኝም መሄዷ ግን የግድ ነው አትሄድም አይደለም እኮ ይኸውልሽ ስምርዬ ማለት ባትሄድ በምክር ብታልፊያትስ ብዬ እኮ ነው ያጠፉት ጥፋት በምክር የሚታለፍ አይደለማ ወዳጅ 100 ጊዜ ቢበድል 100 ጊዜ ይቅር በለው አላልሽኝ
አላልኩም። እርፍ ቃሉ ቅዱስ ቃል ቢሆንም እኔ ግን ያጠፋ ይቀጣ በሚለው አምናለሁ። ግን በቃ ላንቺ እኮ አስቤልሽ እኮ ነው። በኋላ አይ ገዝ ልጆቹን የቀጧቸው ቅጣት በጣም ክፉ ቅጣት ነው ብለሽ እንዳትጸጸቺ፣ ለምን አልመከርከኝም እንዳትኝ ሐሳብ ማቅረብ እኮ ነው። ይገርማል። ምኑ? እኔ እስከማውቀው አንተና ፉዬ ኮከባችሁ ማይገጥም በለምን አየሽ የምትጣሉ ሰዎች ነበራችሁ። አሁን ደግሞ ፉዬ ልትቀጣ ስትል ስትጨነቅ እንዴት አይገርመኝ። ለዛች ፉዬ እኔ አልተጨነኩም። እኔ ለማማ ነው የተጨነኩት። እውነት ከእናቴ ይልቅ ለመጨነቁን ያልቀርብህም? እሱማ ዋው እኮ። ኧረ ስምርዬ በቃ መጠየቁን ትተሽ በማኩረፍ እንደዚህ በመመዝለቅ ቅጫት። እኔ እኮ ያናደድኝ ገንዘብ ማጥፋታቸው አይደለም፣ ልክ በህይወት እንደሌለው ቆጥረውኝ ይህንን ሁላ ጥፋት ማጥፋታቸው ነው። ያው ልጆች ናቸው፣ በምክር ይመለሳሉ። ስምርዬ እውነት ማን ነው ልጅ? ታምራት ነው ልጅ ለእናቱ። እኔ ግን ያልኩት እፉዬን ነው። ይኸውልህ ጅልም ሆነች ልጅ አጥፍታለች፣ ትቀጣለች። እኔ የምልሽ ግን እናትሽ መቼ ትምጣሉ? እፉዬ ትመጣለች ብዬ ስነግራት ስልኩን ዘጋችሁ። መልሼ ስደውልም ስልኩን አታነሳ እኮ። ታዲያ ስምርዬ አልገባሽም እንጂ እፉዬን አውቃታለሁ ከስር መሰረቷ፣ እዛው በጠበልሽ የወሰድሻትን ልጅ አትመልሻት አሉሽ እኮ። ኧረ ስሚያቸው፣ ምንም ነገር ቢፈጠር እፉዬ ማየ ጋር መሄዷ ግድ ነው። በቃ በመሄዷ ወሰንሽ? የግድ ነው። በጣም ጥሩ። እኔ እዚህ መቆየቴ ታዲያ ምን ዋጋ አለው ታዲያ? ኢሳቤ እዚህ ናት። ቡና ልጠጣ እኮ ነው። አርቅ ዝውሽ አሁን ስምሪ ምን ብንድላት ነው ይቅርታ የምታደርግልን? ለምንድን ነው ይቅርታ የምታደርግልን? ይኸውልሽ አንቺ ሳትበይ ትንሽ ከቆየሽ ታሜ ማን ነበር ስም ትይኛለሽ? ታሜ አይቀርም። እኔ በራሙ ምክንያት ለራሴ ሆዴ ክፉ አልምደሽ የሚለውን የፀሐይዋን ዘፈን እየጋበዘኝ ነው። ኧረ እንደው በጉልበትሽ መጋበዙ ጥሩ ነው። እኔ ፀሐይ እሸቱ የሚባል ዘፈን አላውቅም። አንቺ ካወቅሽ የራስሽ ጉዳይ። ያልሽው ዘፈን ደግሞ የጸጋዬ እሸቱ ነው። እኔ ማንም ይሆን አይጨንቀኝም። ቁርስ አይሆነኝ አይበላ። እኔ ይኸውልሽ ብዙ ሰው ሲርባው አይቻለሁ። ያንቺ ግን ይለያል። እፉዬ አንቺ ግኝት ነሽ። አመሰግን። የተሳሳተ ግኝት። አመሰግናለሁ። እንዴ ታሜ የሆነ ሀሳብ መጣልኝ። ምን? ከዚህ ሁሉ ለምን ጎዳና ወጥተን መኖር አንጀምርም? የኔ እህቴልሽ ሟርቱን ተይና ወደ ሀሳቡ እኮ ጎዳና በቃ አሰብሽ። ምን አስቸኮለሽ? ተራሽ ሲደርስ ያኖርሽ የለ ታሜ። እውነቴን እኮ ነው። እሺ ሌላ ሀሳብ አለ? የኔ እህት ጎዳናውን እኮ ማስትሽ የለም እንጂ ጀምር ነው። ምግብ የለ፣ ገንዘብ የለ፣ ሰላም የለ። ምግብ ስትል ምን ትዝ እንዳለኝ ታውቃለህ? ረሃበኝ። የሆነ የሚበላ ነገር ብንበላ እዚህ አካባቢ የሚበላ ቢገኝ። እፉዬ ስንት ነገር አውርቼ ምግብ ብቻ ነው ትዝ የሚልሽ እንዴ? መቼ ነው ግን አንቺ የምትፈልጊውን ብቻ መስማት የምታቆሚው? ያው ስበላ ሄሎ ማየ፣ እየተቆራረጠ እንዳልሆነ አውቃለሁ። ከነቃሽ አትገደጅም። እባካችሁ ተረዱኝ። ትዳሬን ለማትረፍ ግዴታ ለተወሰነ ቀን ፍዬ ወደ ቤት መመለስ አለባት። ምን ነው ስምረት? ስኳርና ደም ብዛት የተስተካከለልን አሁን ኩስን እፉዬ ልትመለስ ነው ብለሽ መርዶ ታረጅኛለሽ? የአባትሽን ደም ግፊት ይነሳል በያት። ይህን መርዶስ ለአባታችሁ እንዴት ነው የምነግረው? ደም ግፊቱ ተነስቶ ያመልጠናል። ተይ ስምረት ተይ፣ አስቢበት። ለጊዜው እኮ ነው ማየ፣ ነገሮችን አስተካክዬ ትመለሳለች። በጭራሽ አይሆንም፣ ትጨርሰናለች። እዛው እንደምታደርጊ አድርጊያት በያት። ለጊዜውስ ቢሆን የእፉዬ ጥፋት እኮ ከኒክረል ይከፋል። እማዬ ትዳሬ አደጋ ላይ ነው። እንዳስተካክለው ግዴታ እኔና ታሜ ለብቻችን ማውራት አለብን። እኔ ልንገርሽ፣ እፉዬ ከምትመጣብኝ አንቺ ትዳርሽን ፈተሽ ብትመጪ ይቀለኛል። እማዬ ኧረ ግፍ አትናገሪ። በደንብ እናገራለሁ። እንዳውም ልንገርሽ፣ በሕይወቴ ከሰራኋቸው ስህተቶች እሷን መውደድን የሚቆጨኝ። ምን ያን ቀን ባልተኛው ኖሮ አርፌ እንጀራዬን በጋገል። ሌላ የትም ልልካት ስለማልችል ወደ አንቺ ጋር መምጣቷ የግድ ነው። እሷ ከመጣች ቤቱን ለቀን እንሄዳለን በያት። በቃ እንግዲህ ግድ ነው ካልሽ ከባልሽ ጋር የገባችሁበትን ችግር እስክትፈቱ እኔና አባትሽ ወደ ቅርብ ዘመዶቹ ጋር እንሄዳለን። የዘር ፍጅት እንታደርስብን አንፈቅድም። ጨርሰናል። እንዴ ገዛኝ ቅርጽ ብዬ ገባበት እኮ። ወይ ቅርጽ ነበር እንዳልከኝ ማን ነው ቁረጠኛ አለኝ? አይፉዬ ምን ሆነ በእናትህ? አሁን ፀጉሬ እንዴት አስተካክለው ነው? በቃ ይቅርታ አልኩህ አይደል እንዴ? ከዚህ በላይ ምንሽ ኮኮ አላደርግ። ይቅርታ? አዎ ምን እንዳበላሸብኝ እኮ አንተ አልገባም።
ለአንድ አመት ሙሉ በፌስቡክ ያወራሁትን ልጅ ዛሬ በማገኝበት ቀን እንደዚህ ጉድ ሰራኛል። እንደዛ ከሆነማ ይኸውልህ እንደዚህ ሙሉ ለሙሉ ክሊን ከተቆርጠህና አምሮብህ ሄደህ ታገኛታለህ። እኔ እኮ ያለ ፀጉር ግልገል ጉማሬ እኮ ነው የምመስለው። እሱ ጥሩ ነው፣ በቃ ጥሩ ነው። ቆይ እንዴት ነው ጥሩ የሚሆነው? ይኸውልህ እኔ ወንድም በቃ ይኸውልህ ተረጋጋ። ምን መሰለህ በመጀመሪያ ቀን አሁን ምንድን ነው ያልከው? አዎ ግልገል ጉማሬ መስለህ ሄደህ ከወደደች ልጅቷ ትፈልጋለች፣ ለትዳር ብትሆን ሴት ናት ማለት። በቃ አሁን አታስቸግረኝ፣ ቁጭ በልና በቃ አንዴ ልጨርስ። አዎ ልጨርስ። አንተ ሰው ዛሬ አማን አብዳን አዎ አብጫለሁ። ምን ሆነ ነው እስከነ ሽርጡ የወጣው? እኔ ምን አውቃለሁ? ፈልጎት ይሆናል። ምን ፀጉር ቁርጡ ነው ወይስ ነጭንጭ? እኔ ምን አውቃለሁ እንዴ? ለምን አትሆኝም እንዴ? እንዲሁም ልብስ ማጠቢያ ቀን ነው፣ እዛው አጥቧለሁ። ሰው ምን ሆኗል? ታሜ ደህና የረሳችሁ ልናስታውሳት ነው የመጣ ነው። ለችግሩ መፍትሄ መሸሽ ሳይሆን ስምረትን መጋፈጥ ነው። ዳሜ የተናገርከው ንግግር ምንም ባይገባኝም ግን ቱርክ ፊልም ላይ እንደምናያቸው አይነት እነ ኢሚር እንደሚናገሩት ቃላት ነው የተናገርከው። ደስ ይላል። ረይዛ እንቺ ታሜ እንዴ ድንጋዩ ለምን ነው? ወሬሽን ተይኝና አሁን ደህና ድንጋይ ይዘሽ ነው እኮ። ለምን? አሃ ገባኝ። ታሜ በዚህ ኤስ አይሆንም እንዴ ኧረ እንዴ ይኸው ምን ልትሆኝ ነው? ሳቀር ምን ልንቀርማት አይደል? ልናበላላት አይደል? እህትሽን ራቡን አይደል እንደዚህ የሚያዘባርቅሽ? ታይ ከቀለምሽኝ ታይ እና ምን ልናደርግበት ነው? ስምርዬ ወዴ እናቴ ትዳሬ እንደው ስምርዬ እባክሽ ይቅር በይኝ። እናንተ ምን እያደረጋችሁ ነው? ተነሱ፣ አታዋርዱኝ። ተነሱ። ስምርዬ እባክሽን ተጸጽተው እንደዚህ ይቅር በይኝ ሲሉሽ እኔ ሆዴ ተንቦጫቦጨ እኮ አያሳዝኑኝ። ይህንን ማሰብ የነበረባቸው ያንን ጥፋት ከማጥፋታቸው በፊት ነበር። ይኸውልሽ ስምርዬ ይቅር ካላልሽን ከዚህ መሬት ንቅንቅ አንልም፣ እዚሁ እናድራታለን። አንቺም ቆመሽ ከምታድሪ ይቅር ብትይ አይሻልም? ተነሱ ብያለሁ፣ ተነሱ። እኔን ተይኝ። እንደው እቺ ታናሽ ከንቱ ትሻተሳዝንሽ ተወኛንተ እነሳ ራስን አንቱ ነው እንደመተለው ልጅቷ ተረስታለች እኮ። እስኪ እያት እስማት ነው ይኸው ዓላማ ከሌላት ልጅ ጋር እኮ ነው የተባበርከው። አንቺ ታሜራ ጉርሳ አፈር አንቺ ውይ ስምሩዬ እባክሽ እንደዚህ ድፍት ብሎ ሲለምኑሽ አያሳዝኑሽም? አንቺ እኮ ሆደ ቡቡ ነሽ። ወይ አንተ በጣም ነው የምታውቃት። ሆደ ቡቡ እኮ ነች፣ ከኔ በላይ ነው የምታውቃት። እንደ አብረና የምንውለው ሆደ ቡቡ ነች። በጣም እኔ ችንቷት እውነት እሷ ቡቡ ስለሆነች እንጂ እንደኔ ጥፋት እኮ እኔ ይቅርታ አይገባህም። የምን ፍቺ ልትፈጪ? የምን ፍቺ? ይቅርታ ይገባሃል አይገባህም ላይ ነው አይደል? ይገባኛል እንጂ እኔ እንዳያዝ ስለፋውላለሁ። እናንተ በሰራችሁበት ገንዘብ ትዝናናላችሁ። ከእናንተ ጋር ቤት እናወራለን። አሁን ይሄ ስራ ቦታ ነው። ከዚህ በላይ አታሽሁሽ። አንቺ ድንጋይሽን ያሽ ወይኔ ፍዬ ያንን ሁሉ ቅዳችንን በበየአይነት ተቀይሪው። ታሜ በየአይነት እኮ አይደለም ያበደ ስጋ ፍርፍር ነው፣ ግን በበቆሎ ጥብስም ቢሆን ቀይረው ነበር። ምን ቀን ነው ካንቺ ጋር ያገናኘኝ? ምን እንጃ ከሰኞ እስከ እሑድ ባሉ ቀናቶች አንደኛው እንደሆነ እርግጠኛ ነኝ። ታድለሽ። ምግቡን ስለበላሁት ነው። ኧረ ስለማታስቢ ፍዬ ከማሰብ ነፃ እኮ ነሽ። እንደውችን ታክል ደደብነት ለኔ ያጣልኝ አለ ያ መኮንን ላከ። እኔ እንደው እድለኛ ነበርኩ። ያንቺ ታክል ደደብነት ባገኝ እድለኛ ነበርኩ። ያው እንደኔ መመረጥ ያስፈልጋል። እንደኔ ደደብነትማ እንደ በጣም ልፋት ይጠይቃል። ዝም ብሎ አይገኝ።
ሃሎ አሹ ንፋስ እንዴት ነህ? ታሚ አድባራችን አሁን ገና ከዱባይ ገባው። ኮስሞቲክስ ያልመጣ የለም። ለመሸጡም ደግሞ ያንተ ጸጉር ቤት አስተማማኝ ነው። ችግር የለም። ኧረ ችግር የለውም። ምንም ችግር የለም። ዛሬ ለምን አልጋብዝህም? በዛውም ስለ ስራ እናወራለን። ደስ ይለኛል፣ በጣም ደስ ይለኛል። እኔ የማማክር ጉዳይ አለኝ። በቃ ቅቤ ጋር እንገናኛ። ቅቤ ጋር? እሺ። አንቺ ከንቱ ጸጉር ቤታችንን የሚያስከፍትልን አሪፍ ተስፋ አግኝቻለሁ። ታሜ እየቀለልክ አይደለማ? አሹ ንፋስ ከዱባይ ገብቷል። መቼም ያን ሁሉ ውለታ ውዬለት በክፉ ቀን ላይ አይተውኝም። እርግጠኛ ነኝ ለጸጉር ቤታችን ያበድረናል። የስ በደንብ ነው የሚጋብዘን። እንዴ ገዛችን የራሳችን ገዛችን። ያመጣውልን ዜና ስትሰማ አመስግነኝ አትጠቅምም። ችግር ይደርሳል። ገዝዬ ስማ፣ ያመጣውልን ነገር ስማማ። ይኸውልህ መሄድ የምትፈልግበት ሀገር የሚወስድ ሰው አግኝቼልሃለሁ። ዋጋው ደግሞ የነፃ ያህል ቀላል ነው። ደግሞ በበረሃ አይደለም። እሺ ተኮላይ ወይ ገዝዬ፣ በዚህ መቀስ ይሻላል ወይስ በዚህ ተወንዶስ? እፉዬን ከዚህ ቤት እንድትሄድ ያደረጋት ምላስን በምን ልቁረጥልህ? ገዝሽ ደግሞ ቀልድ አይጠገም። ዱላይስ ተረጋጋ። እኔ እናንተ በሴት እንጣላ? አሁን እንጣላለን። በፉዬ ከሆነ ደግሞ እንገዳደላለን። ኧረ ለምን? ስለምትወዳማ እኔን ይሞደት እና ካልወደድካት ስራዬን በመስራት አትናደድ። ቢሆንም ይኸውልህ ለራሱ ጥቅም ሲል ሰውን የሚጎዳ ሰው ያስጠላኛል። ስለዚህ ይሄን ሰፈር ካንተ ነፃ አወጣዋለሁ። ኧረ ጸጉር ቆራጮ ቼኩቤራ ተረጋጋ። ድሮም ሴት የላከው መግደል አይፈራም አሉ። አረረም መረረም ቀብድ በልቻለሁ። ትሄዳታለህ። ያሳያለሁ። ጎረድ ድምጣ ቅቅሉ ሚከተን ታሚ ተኛ። ያው እንግዲህ ለቤቱ አዲስ አይደላችሁም። ሳያዙ መቀመጥ ከባድ ኃጢአት ነው። እኔ ስመጣ ወንበር እንዳላጣ ባወጣው እኔ ልውጣ? እንዴት አምሎ ግጥም ገጥምክ? የምን ግጥም ነው የምትይው? እቺ ደግሞ እኔ ስመጣ ወንበር እንዳላጣ ባወጣው እኔ ልውጣ? አንተ መላጣ ታይ አይባልም። ግን ቅቤው ነውር አይደለም። ታምዬ ምን ላድርግ? ጊዜው እኮ ነው። ጊዜው ነው ላለው እንዳሸርግድ የሚያስገድድ ጊዜ ያደረጋል። የውሻ ሚዜ አይደል የሚባለው አባባሉ። ታሜ ወዳጄ አሽዬ እንዴት ናችሁ? ነሽ አንቺ ቅቤው እንዴት ናችሁ? አሽዬ ምንድነው ጋባዥ ሳይመጣ ልጀምሩ ነው እንዴ? የምን ጋባዥ? እንጣላለን። ኧረ ታሜ ዝም በለው። ካላዛችሁ አትቀመጡም እያለ ሲያስጨንቀን ነው የመጣው። እቺ ዝም ብላ እኮ ነው የምታወራው። ቀልዶን አይደለም እውነቷን። ሳያዙ መቀመጥ ከባድ ኃጢአት። የዛሬው ጋባዥ እኔ ነኝ። የፈለጉትን ታዘዛቸው። ባይሆን ምን ይምጣላል? ለእኔ እንትን ፍርፍርም አምሮኛል፣ ክትፎም አምሮኛል። ስለዚህ ክትፎና ፍርፍሩን አንድ ላይ ፈርሾ፣ ፍርፍር ተፈርሾ በክትፎ ይባላል። አንተ ፋራ ስለሆንክ ያታውቅም። ሄሎ፣ ቆየህ እኮ አባቴ። እምር ድምቅ ብዬ ልመጣልሽ ፀጉር ቤት ጎራ ብዬ ነው። የኔ ባል ሁሌም ውብ ነው። እንዳንቺ ያለው ሚስት ካለው ውጪ ምን አማራጭ አለው ብለሽ ነው? ይኸውልዎት እርሶ ሰውዬ ቶሎ ካልመጡ ናፍቆት ያሉበት ድረስ ነው የሚያስመጣኝ። የኔ ውድ ጨርሻለሁ። ስበር ነው የምመጣው። እወዶታለሁ። እኔም እወድሻለሁ። ፍቅራችሁ በጣም ነው የሚያስቀናው። አመሰግናለሁ። መቼም እንደዚህ የሚያነፋፍቃችሁ ትኩስ ባለትዳር ትመስሉኛላችሁ። ይገርማል። ለ25ኛ ዓመት የጋብቻ ክብረ በዓላችንን ለማክበር እየጠበቀችኝ ስለሆነ ነው። 25 ዓመት? የኔ እድሜ ማለት ከሆነ እኔ 21 ነኝ። ከ4 ዓመት በኋላ ማለት ነው። ግን በጣም ነው የሚገርመው። በዚህ ልክ ፍቅር ሳይቀዘቅዝ 25 ዓመት ሙሉ እንደዚህ መሆን ይችላል? ሚስቴ ብልህ ሴት ነች። እኔ ደግሞ የተገላቢጦሽ ህይወት ያልገባኝ የመሸበትን ማድር ብኩን ሰው ነበርኩ። ታዲያ እንዴት ነገሮች ተቀየሩ? በትዕግስቷና በይቅርታዋ የዛሬውን ስኬታማ እኔን ሰራች። ይቅርታ የሚያደርግ ሰው ታላቅ ሰው። በጣም እሷ ይቅር ባትለኝ ወደ ስህተቴ ብትገፋኝ ይህን የመሰለ ስኬታማ ትዳር አይኖርም ነበር። ለሚማርበት ሰው አስተማሪ ታሪክ ነው። ብዙ ኮንቲነር ነው ያስገባሁት። ጅምላ ከሚወስዱት የተረፈው እንደተለመደው አንተ ፀጉር ቤት ቢሸጥስ? አዎ እንደሱ እናደርጋለን። ምንድነው ግን በቃ አንተ ብሩን እንዳበደርከኝ ያው ሄጄ እኔ ገቢዎች ጋር ከፍላለሁ።
ከዛ እነሱ ፀጉር ቤቴን ይከፍቱልኛል። ከዛ ሁለት ቀን አይቆይም፣ ወዲያው ነው ብርም ልስ። አታስብ ታሚ፣ የአንተ ፀጉር ቤት መከፈት እኮ ለእኛም ገበያ ነው። ስለዚህ ገንዘቡን ዛሬ ሰጥና አንተ ደስ ባለ ሰዓት ሄደህ ክፈተው። እኔ እንጃ ቃል የለኝም። እውነት ብድር መላሽ አድርገኝ ታሚዬ። አንተ እኮ ባለ ውለታዬ ነህ። ምንስ ባረግልህ? እኔም እኮ ለዛ ብዬ እኮ ነው አንተ እንደምትሻል አውቄ እኮ ነው እንደምትረዳኝ ገብቶኝ ነው አንተ ጋር የመጣሁት። ቼኪ መኪና ውስጥ ነው፣ ሄጄ ላምጣ። ገና የ6 ወር የቤት ኪራይ አልከፈላችሁም ብሎ ንብረታችንን መሸጥና ሱቃችንን ማሸጥ ምን የሚሉት ነገር ነው? እፉዬ ሱቃችን በደም ምክንያት ተዘግቷል። እኛም ስራ ፈተን ተቀምጠናል። አልነገርኩም ታሚ። እፉዬ ከአንቺ ጋር ተሽቀዳድሜ ላውራ? እየቀለዳችሁ ነው? ሱቁ ተዘግቷል፣ ግን ገቢዎች ናቸው። ሲዘባረቅ ነው እንትን 200 ሺህ። አዎ ከኔ የፈለከው 200 ሺህ ነው እንዴ? አዎ 200 ሺህ ብሩን እኮ ያው የጋራ ጥቅም ነው። 200 ሺህ ብሩን የፈለኩት ገቢዎች ጋር ለመክፈል ብቻ አይደለም፣ ሌላ አዲስ ፀጉር ቤትም ለመክፈት ነው። አዲስ ፀጉር ቤት ከፈትኩኝ ማለት ደግሞ አንተ በቃ አንተ አስረክበኛለህ ማለት እኮ ነው። የጋራ ጥቅም ነው። ታሚ አይደለም እቺን ቀርቶ ገንዘብ ቀርቶ ለአንተ ህይወቴን ብሰጥህስ? አራኒ ህይወት ምን ያደርግልኛል? ገንዘቡ ውስጥ ግዴ ቼኬ መኪና ውስጥ ነው ደርሼ መጣሁ። ታሚዬ ለአንተ ምንስ ብሰጥ እንዴ? አረ ልክ አይደለህም። ህይወትን ብሰጥ ይለኛል። የላይኛውም ህይወቱን ሰጥቶኝ ሰው አልሆንኩለት እንደሆነ ከንቱ ነው በጣም ዘይ አጠብቆ አይመጣም ታሚ። ያቺ እጂ አታማርች ይመጣል። መነጽሩን ጥሎ እንደሄደው የመጣው ጥቅምን ፈልጎ ነበረ፣ እንደማጠቅመው አወቀ ሄደ። እናቴ አንቺ በጣም ስለበላሽ ማሰብ ተስኖሽ። እንደውም በጣም ስለበላው በደንብ ነው ማሰብ የጀመርኩት። ጓደኞች አንተን ለጥቅማቸው እንጂ እንደማይፈልጉ አውቃለሁ። ምንም አታውቂም። እንዴት አወቅሽ? ሲያሙ ሰምቼ ማለት ነገር። አሁን አንቺ ሀሜት ሰምተሽ ወሬ ሰምተሽ እስከዛሬ አስችሎ ሳታወሪኝ ቆየሽ። ታሚ አንተ እኮ ነው የሰማሽውን ነገር ሁሉ አትናገር ያልከኝ። እና በኔ ነው የምትጀምሪው? በእርግጥ ያልነገርኩ በዚህ ምክንያት አይደለም። እና በምንድን ነው? ከነገርኩ እነሱን መጋበዝ ታቆማለህ። እነሱን መጋበዝ ካቆምኩ ደግሞ እኔም መጋበዝ ታቆማለህ። ስለዚህ ከራሴ ጋር ተሰበሰብኩ፣ አሰብኩ፣ መከርኩ፣ ላለመናገር ወሰንኩ ማለት ነው። እፉዬ ወይ ታሚ ሚስቴ መቼም አትልሽም፣ ትወደኛለች፣ ታፈቅረኛለች። እንደው ሌላ የሆነ ሰው እኔ እንደው ማናቀው ድፍት አድርጌው አቃጢና ብሎ ይላክሻል። ኧረ ማንም የለም ታሚ። ኧረ አንቺ ትለያለሽ። ይልቅ ታሚ ቤት ስንገባ የስምሪ ስድብ ለመቻልና ለጭቅጭቁ እንዲረዳን ልሳናችንን ዝግት ጆሮአችንን ድፍን እንዲያደርገው በቀረው ብርና ይሄን መነጽር አስይዘን አንድ ሁለት አንልበትም አንጠጣበት እንጂ ቲ ባለጌ የሚስቴ እህት ነሽ እኮ። የሚስቴ እህት ማለት ደግሞ ለኔ እህቴ ማለት ነሽ። ታናሽ እህቴ ብቻ አይደለም። ምን አሁንማ ልጅ ሆነሽብኛል እኮ ልጄም ነሽ። እንዴት ነው አሁን ታዲያ ከኔ ጋር መጠጥ እንዴት ነው የምታስቢኝ? ሚስትየው የችግሬ ተካፋይ የድህነት ሚስቴ ምንጊዜ ሳለው በሕይወት እኔ ግን እረሳሻለሁ። ጭራሽ መጠጥ? ኧረ መጠጥ ብቻ አይደለም ምን የመሰለ ምግብ በሰዓት አንቺማ እኮ ልጅ አላማሽና እቅድሽ እኛን በራብ ድፍት ማድረግ ነበር፣ ግን አልተሳካልሽ። የዋህ አምላክ አብልቶ አጠጥቶ ፍንትው አደረገ። እኔማ የተጸጸታችሁ መስሎኝ ይቅርታ ላደርግላችሁ ነበር። ስሜልሽ ያንቺን ይቅርታ አንፈልግም። ይቅርታ አድርግልኝና ያንቺን ይቅርታ ቀቀለሽ ቢዩ። እንደው አንቺ ሚስቴ ልንገርሽ፣ ጨካኝ ነሽ አንቺ ሴቷ ሂትለር። እንደውም ሂትለሪት ብዬሻል። ሴቷ ሂትለሪት። ጥሩ፣ ስለ ሁሉም ነገር ነገ እንነጋገራለን። የዚህ ሰፈር ሰው ነች። እንዴት እንደሚያደርጋት በእናታችሁ ያባቃ አመቴ ነች። መቴ እዚህ አንድ ቢራ ነው መገባ ስምርዬ እናቴ ይቅር በይ። ሴጣን አሳስቶኝ ነው። እቺ ፉዬ አሳስታኝ ነው ሴጣኒት። እኔ ክፉ? እኔ ሴቷ ሂትለር?
ይዘቺ ይሄንን ራስ ነው ያልከው፣ በእኔ አታሳብብ። ገና ለገና ሰክራለች አታስታውስም ብለህ ነው አይደለ? ስምርዬ ቅርበይ። እሺ አሁን ተነሱ። ወይ ለፌብልሽ ከዚህ እዚህ እናድራታለን ማለት እዚህ እንውላታለን እንጂ አንነሳም። ተነሱ። ታምራት ወይማ ትዳር ለምን እንደሚፈርስ ታውቃለህ? እኔ ፈትቼ ስለማላቅ አላቅማ። ስፈታ ወደፊት ጠይቂ፣ ትክክለኛው መልስ እነግርሻለሁ። እሺ አንቺስ ትዳር ለምንድን ነው የሚፈርሰው? የጨረቃ ሆኖ ይሆን?